ለምን ነበር በቃ እናቴን አደራ ምናምን እያልኩ እናቴ ሳልጦር እንዳልሞትል ነበር ሁሌ። ያው የእናት ነገር ካውቃችሁት ከባድ ነው። እንዴት ስንቱ ወደ ውጭ በዛም ቢሰደደው ወጣቱም ዱርዬውም ብዙ ነገር መከረም ያው ለእናቱ ብሎ አርገ መቼም ወጣቱ ነው ያው እኛ እድል ብሎ ነው እንጂ ወጣቱ ብሎ እናቱ እዛ ጋር የሆነ ነገር ተቸገራ ካያ ያስችለው በተለይ ወንድ ልጅ ያስችለው እና በቃ እኔ ደግሞ በጣም ነበር ማለት እናቴ እንደዚህ ስትልብኝ እና ቤታችን ለራሱ እንደዚህ ከፍ ያለ የሚበላ ራሱ የለም እንደዚህ ብዙ ነገር ነው እና ጓደኞቼ ብቻ ሀገር ግዛት ውስጥ ያሉ ጓደኞች እኔ እንጃ እኔ ምን እንደምላቸው ሊጓየ እዚህ ደረጃ ደርሼ ያው ለነሱ የሆነ ነገር ባለማድረግ አለመቻሌ ለራሱ ያናደኛል። ለምትለው ሁሉም ማድረግ አይችሉም። ያው እኔም እናቴ መርዳት አለብኝ የሆነ መጦር አለ የሆነ ካዲዳሽ የሚባል ጓደኛ ነበር ይዘ ከሰፈራችን እነሱ ሻል ሄዱ ነበር እና እነሱ ቤት ነበረ የሚታረደው ምናምን በፌስታል ይዞልኝ ይመጣ ነበር እንትን ሰርታችሁ ብሉ እያለ ምናምን ስጋ ስታርደው እና የሆነ ሰዓት በቃ ምናምን እኔ ሳልኖር በጧት ይሄዳሉ የሆነ ሯሯጣሉ በቃ ወጣት ተነስቼ መተኛት ነው አሉ እና መተው ለእናቴ እንጀራው ላይ ያደርሱላ ነበር የሆነ ሳሚ ዮናስና የሆነ ካሊድ የሚባል ነበር መተው ጧት ምናምን እንጀራ ያደርሱላት ለኔ ብለው ማለት ነው። ጓደኝነት ውለታ አለብኝ እነሱ ግን እንዴት እንደምከፍለው ነው ያላቅም። በቃ ታውቃለህ እንደዚህ በጣም አጭራ ደግሞ እኔ ጀለሳቸው ከሁሉ አጭር ጀለሰ ለኔ በቃ እንዴት እንደሚያከብሩኝ እንዴት እንደሚወዱኝ እኔ ስነካባቸው አይወዱም። በቃ የሆነ እንትንስ እንደዚህ ካጠገባቸው ላይ የሄዱበት ይዞኝ ነው የሚሄዱት ምናምን እና በቃ የሆነ ሰዓት ያቺን መጣች አጋታ ጨዋታውን ፈርቶ እንዳይሆን በደንብ በጣም ያከብሩ ልጆች ኧረ ከኔ በላይ ነው የሚናገር እነሱ ናቸው በንግግራቸው ያሳጠሩኝ። በጣም ነው የሚናገሩት አልኩሽ። ተረባ ምናምን ናቲ ምናምን ይባሉ ነበሩ ምናምን አንድ ዘመድ ነበርና የሆነ አሙኝ ነበር እንትን ብራተን ሂዳ እንትን ልጅ ታሞብኝ ነውና መድኃኒት መግዣ 500 ብር አውጥሪ ምናምን አለችው። ከዛ የልጅ ልደት ነው ምናምን ብሎ መለሳት። ዘመዱ ነው ማለት ነው። እዛ እንደዛ ብላ ስትነግረኝ በቃ እኔም ብቻዬን ሂጂ ምናምን እንደዛ አለቀስኩ። በቃ ደግሞ ብቻዬን ሲሰማኝ ጫካ እየሄድኩ ነው እንትን ነው ብቻዬን ማሳልፈው ማለት ጓደኞቼ ናቸው ያሉልኝ ከአላህ በስተቀር ከፈጣሪ በስተቀር ጓደኞቼ እየደወሉ የት ነህ አውቀው ይሄን ነገር ስለሚያውቁ ነው ይሉኝ ነበር። ያመኝ ነበር በፊት በልጅነት እንደ ነበር ነገር አልፈልግም በፊት አሁን ግን ለቆየ ይዛኔ በቃ እንዳይደብረኝ እያሉ አጠገቤ የሚሆኑት እነሱ ነበሩ። እንትን ጭንቀት አለብኝ ጭንቀትም በጣም ነው ያለብኝ ከሆነ ቶሎ እጨነቃለሁ ስለምትልብኝ እነሱ ነበር እነዛ ሶስቱ ጓደኞች ማለት አረ ነበሩ ሀገር ግዛት ሙሉ ጓደኛ ነበር። በቃ ያውቃሉ አብረን ቁርአን ምናምን አብረን መንከራው እነሱ ጋር ስለነበር ክርስቲያኖች ምናምን በቃ ነው ይሉኛል። በቃ አብረን ብዙ ነገር የሚያስረሱኝ እነሱ ናቸው። ጭንቀት እንደዚህ ከተማው ምናምን አሉ በቃ ጆን ምናምን አሁን ድረስ አሁን እንደዚህ ሆኜ ደግሞ ብር ምናምን መልኮ ለጓደኛዬ ነው እሱ ነው የእናቴን ቤት ምናምን የሚያሳድሰው። አሁን ሄዶ የሚፈላ እናቴ ብር አማዛ ቤት ታደሰ ሙሉና አሁንማ እያለሁለት እንዴ ያሳይ በጣም ነበር ያው ዝቅ በጊዜው ከፍ በጊዜው ነው አሁን ይባላል እንደዛ ያው አሁን ላይ አሪፍ ነች። አሁን ኧረ በጣም ክብር ናት በጣም አሪፍ ናት። አሁን ላይ ፈለግችው ነው ማድረግላት አሁን እንትን በጣም ደስ ይላል። የኛም ባለው በቃ ቤት ቁጭ ብለን በጣም እናቴ ጋር ብዙ ነገር ነው የምናሳል ካለኝ ምግባት በላም ምናምን ጥይት በላ ስራስሪ ነው የምትደውለው ምናምን በቃ ያስጨነቃታል። አንተ እዚህ ከገባ በኋላ እንዴት ነው እሷ እየሆነች ያለችው? እዚህ ነው ብያት ነበር እዚህ አብረኝ እንድትው የሰፈሬ ሰዎች ትቻል ሄደም አለች። የሆነ የተለየ ነገር ለራሱ ላርግልሽ ብላ እምቢ አለች። አልፈልግም አመስዬ መኖር ነው ፈልገው እንትኖቼን ብላ የተለየ ነገር ለራሱ አታረግም አሁን ማረግ ፈልገው ማለት እንጃ እናቴ በቃ እሷ ሳልጦር ገና መሞት አልፈልግም። በደንብ የፈለገችውን ሳራ ገና ትጦራታለህ። ከባድ ፍሌክስ ነው ወይ